ፎሎ ታረጉታላችሁ በውስጥ አካውንት ይልክላችኋል እሺ ጋይሶች እንግዲህ አሁን እነ ሎዛ እንደተናገሩት ነው ልጁም ይሄ ነው ሜቢ ቪዲዮን ካላያችሁት ቪዲዮ ይሄ ነው ባለፈው ተፖስቶ ነበረ ለማስተዋወስ ያክል ነው ፕሊዝ የቻልነው እናድርግለት እና ሊቢያ በቃ መከራዬን እያየሁ ነው ፓስፖርት እየተሸጡ በቃ መከራዬን እያየሁ እና በዚህ ሰዓት ደግሞ በጣም ይረዳኝ እና በእርዳታ ዙሪያ የምትችሉት እርዳታችሁን እፈልጋለሁ። ያው ወድጄ ነው ያለው እና እርዳታችሁን እፈልጋለሁ። ወገኖች ተባሉ ጋይስ እንዳያችሁ ነው ያው እሱ ራሱ እዚህ ጋር አለ ከተቻላችሁ እዚህ የገባችሁና ቁጭ ያላችሁ እሱን ማለት የምትፈልጉት ነገር ካለ ተመራችሁ ቦታ እየለቀቃችሁ እሺ ሰላማት ሁላችሁም እንዴት ናችሁ ሎዚ እኔ እንኳን አማርኛ ብዙ አልችልም ትግርኛ ቢናገር ሰምዕን ዶ ወሽ አይ ሎዚ ዝሓውና እሾክ ንሕግዞ ኢና ብዝተኻለና ኣነ ግን ያው ናይ ሓውና ነይሩ 4 TDF 4 ሕዋት ዝተሰውእዎ ዲዩን ሓፍትን ከዓቢ ፀላእቲ ብግፍዒ ዝተቐተልኦ ማለት እዩ ንባዕል ከዓ ከቢድ ስቃይ እዩ ዘሎ ልዕሊ 3 ዓመት ስቃይ እዩ ዘለናስ ንኣሌክስ እኳ ነጊረዮ ነይረ ኣሌክስ ምናልባት ነጊር ክትኮይኑ ኣይዶን ኣይፈልጥን እየ ኣሌክስ ይፈልጥ እዩ ንዓኽ ንኽረኽበክ ግን ያው ክረኽበክ ስለዘይክእል እየ ማለት እዩ እናቲ ሓውና ሰለስተ ግዜ ህይወቱ በዓሉ ንኸጥፍ ማለት ኣቦና ዓብዪ ኣቦና እዩ ካብ ሃገር ኣውስትራልያ ኣትዩ ናብ ትግራይ እቲ ዝነበረ ናይ ተኣሽሙ ማለት እዩና በእውነት 1 ሚልዮን ኣዋፅየለ 1 ሚልዮን እዩ ዝቐርዮ እና እንተተኸኣይልክ ሎ ዝሓፍተይ ሓንቲ መዓልቲ ፕሮግራም ጌርና ምስ ኣሌክስ ተዘራሪብኩ ምስቶም ዘሎ ኣሕዋትና ተዘራሪብኩ ተትሕግዙኒ ደስ ምበለኒ ከቢድኒ ናይ በሓቂ ሎ ዝሓፍተይ በቃ ኣነ ከቢድኒ ማለት ኣይደልን ከይብሎ እንታሽሙ ከይብሎ ሰብ የብለኝ በቃ ኣቦና እዩ ዓብዪ ኣቦና ማለት እዩ ሰብ የብልኦም የብሉ ቦይኒ እዩ ተሪፉ ከም ዘለው ዘርእስ ጠፊኦም እዮም ጋይስ ታብታብ እያደረጋችሁ ኮፕሊንግ ፕሊዝ ሰው እየቀነሰ ነው ሚጣነኛለሽ ዋና ተጣጣ ነው ግቢ ተመልሰል ኩዊን ላይ ተመልሰሽ ግቢ አለች መጣሽ ያው ሞዴራተር የማውጪምኒ ከይር ብሸኩም ወጽ በቃ ጸገም ይውል ቴንክ ዩ ምንም ገለም እንትን አዋሪኝ ማአረይ በኢንስታግራም አለክ ኪዶናታይ ፍሬንድ ፌስቡክ ፍሬንድ እህ ግን ያው ተቀበልክኒ ደህ ተቀበልክኒ ናይ ፈልጥ ቦሽ ተኸለክ በቃ እሺ ማለት እሺ በቃ እሺ ና ቴንክ ዩ ዘውጽኹም ምን ሞዴሬተር ካ ቴንክ ዩ ምንም ገብር አይከለ ትሬለውኒ ልዛወርሻለሁ ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር እያደረጋችሁ ለዚህ ወንድማችን እርዳታ ለሰበስብን የገባ ነው ባለፈው ብዙ ሰው ቪዲዮን ሼር እያደረገው ነበር ብዙ ሰው አይቶታል ሊቢያ ላይ ለ7 ዓመት ተጣያለ ወንድማችን ነው በቻላችሁ አቅም ታግዙ 300,000 የኢትዮጵያ ብር ነው የሚያስፈልገው ለዚህ ከተባበርን ደግሞ ማናረገው ነገር አይኖርም ማለት ነው
አካውንቱን ሼር አድርጉ፣ እሱን ፎሎ አድርጉት፣ በውስጥ ይልክላችኋል። እዚህ ጋር የተሳሳተ እየጻፉ ስለሆነ ማለት ነው። ነው አካውንቱን አሁን ልኮልኛል ሎዛ። ይኸው ፖስት እኔ ነኝ እየጻፍኩ ያለሁት አሁን። እሺ ሚጣነኛለሽ ወይስ ላስወርድሽ ነው? እሺ ሰላም፣ አሁን የገባችሁ ሰላም እሕወተይ ማዕረይ እንትን እኳ ይፈለጥኩ እንታይ ከም ዝኾነ ይፈለጥኩ ነይረ ብዝኾነ ግን ኣነ ብዓቕመይ 2,000 ብር ክልእ ከሎ እየ ኣካውንት ስለድለይ ናይዛ ኩን ሓፍትና ልበለትክ ግን ጅግና ኣቦና ናይ ብረታዊ ቃልሲ ካብ ቅድመ ትሒዙ ተቃላሳይ ሓውና እዩ። ናይዛ ኩን ልበለትክ ኢሎ ዝሓፍተይ እንደምን ሚልኪ 1 ሚልዮን ብር ተሰበሲቡሉ እዩ። ትዲኤፍ ሓውና እዩ። ሓንቲ ዓይኑ ኣይትርኢት ሓንቲ ዓይኑ ግን ተስፋ ኣለካ ተባሂሉ ኣብዚኣ እንደምን ሚልኪ ሓግዝዋ ኣብ ጎና ኮይንኩም 1 ሚልዮን ተሰባሲቡሉ እዩ። ኣብ ጎና ኹን ኣሌክስ እውን ኩላትኩም ኣብ ዘለኹም ማለት እዩ። ሰብ ኣድሚ ኣይተውርድዋ ተጋሪና ንተሓባበር ኣካውንት ናይ ዝሓወይ ግን ዳኣኽሉ ኦኬ አካውንት ፎሎ በልዮሞ ፎሎ በልዮ ቡሽቲ ላኸልኺ ብላክ ቦይ አሁን ኦኬ ባዕሉ ዲት ብላክ ቦይ ዝብል ድዩ ጄዲ ሚት አርጊው ስትገቡ ሚት ያረጋችሁ ግቡ እስቲ ሎዛ ሚት አርጊው ጄዲ ስለለዲት ዝሕገዝሎ ያ ብላክ ቦይ ባሊ ልሕገዝ ዘሎ ብላክ ቦይ አካውንት ቴክስት አድርግላት ለቃላይት ፎሎ በላትና እሺ ችግር የለውም በውስጥ አረጋ ዝህብ ሰብ ኣቕምጡ መብላዕሊ ኣካውንት ዝህብ ሰብ ኣቕምጡ ኣካውንት ዝልእኽ ሓደ ሰብ ግበሩ ኣሕዋት ድምፂ ስለለለኒ እየ ኣካውንት ስለድለይ ንዝበለትኩም ኩሉ ሓገዝ እዩ ነዚ ሓውና ከዓ ድምፂ ኩንዎ ሰላሊዓ ትዲኤፍ ማለት እዩ ቴንክ ዩ ሎዛይ ችግር የለውም እኔ ልክላቸዋለሁ አካውንት ለሚፈልጉ በውስጥ ቴክስት እያረኩላቸው ነው አሁን ላይ ገብታ ልትናገረችው አርገለ አሪፍ ነው ጁላይ እሱ ለምን አያረግም እሺ በቃ እሺ እሱ ያርገ በቃ እሺ ይቅርታ ችግር የለውም አጁቤ አንተም ብታደርግ ችግር የለውም ብቻውን አይችሉም እሱ ሁለታችሁም የተጋገዛችሁ እዚህ ጋርም እየጻፍክለት እዚህ ጋርም ጻፍላችሁ ለሚፈልጉ ሰዎች ዛሬ እሑድ ስለሆነ ነው ሰው ሁሉ የለም አሌክስ ሎዛ ሲገቡ አንቺ እየተቀበልሽ አሁን ዘይነብና ሰጋር የሚል ገብቷል አውሪያቸው እኮ ሲገቡ እኮ ራሳቸው እኮ እየከፈቱ ማውራት ይችላሉ እኮ ዝም ይላሉ እየገቡ ሰጋርና ዘይነብ ማውራት ትችላላችሁ ወይኔ ሰው አረብ ጸጥ አለ ቤቱ እኮ ሎዛ ካልቻ ማረንጀ ይረዱ ይል ራስ ተጣከዝ እኔን እንኳን አይደለም የሚረዱት አንዳንድ ሰው ጸጥ አለ እኔ እኮ ብዙ ምንድን ኦኬ
ወይ ላግዝሽ? አዎ እኮ ይሻለኛል። ሮያል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። ያው ቪዲዮውን ፖስት ያደረኩት እኔ ነኝ። 1 ሚሊዮን ምናምን ታይቷል። ያው መርዳት የሚፈልጉ ሰዎች ቪዲዮ ላይ እየገባችሁ ኮሜንት ላይ ስልክ ቁጥር አለላችሁ፣ በዋትስአፕ እየደወላችሁ ራሱን አግኝታችሁ መርዳት ትችላላችሁ። እኔ ጋ የአንድ ሀገር ልጅ ነን እና ትንሽ ለራሱ መረጃ ቢሰጠኝ እና እዚያ ያሉትን ሰዎች እንትን ብልለት ደስ ይለኛል። እስቲ ስለ ራስክ መረጃ ስጠኝ። በጣም አሪፍ። ብላክ ቦይ የአንድ ሀገር ልጆች ነን፣ እዛ ያለው ነገር መረጃ ስጠኝና እንዲረዱ ያደርጋለሁ እያለች ነው። እዚህ ሀገር መረጃ እንግዲህ እዚህ ሀገር ያው በዚህ ሰዓት ከባድ ሁኔታ ላይ ነው ያለነው እና ቤት ክራይ የለም። በቃ ቤት እያቃጠሉ ነው፣ መኖር እንደማይቻል በቃ እያስፈራሩ ነው ያሉት። እንደዚህ ቀን በኋላ ምናምን የሚል አዋጅ አውጥተው በቃ እያስፈራሩ ነው። ክራይ ቤት ውስጥ ማንም ስደተኛ መኖር የለበትም፣ ከዚህ ሀገር መውጣት እንዳለብን ነው እየነገሩ ነው ያሉት። አዲያም ሚታርጊው እና ከባድ ሁኔታ ላይ ነው ያለነው በዚህ ሎዛ ሰዓት። ሚታርጊያት አዲያም እኔ ደግሞ በዚህ ሰዓት ታምሜ ነው ያለሁት። እንግዲህ እርዳታ ብቻ ነው እናንተ ወገኖች፣ እናንተ እርዳታ ብቻ ነው የሚያስፈልገኝ በዚህ ሰዓት። የምትችሉት እናንተ ብቻ ናችሁ። ታምሜ ምን ያለሁት በዚህ መንቀሳቀስ ሁሉ አልችልም፣ ቤት ውስጥ ነው ያለሁበት ሁኔታ። አዲያም ፕሊስ ሚዩት አድርጊው። ይኸውልህ ብላክ ወይ እኔ ነጊሌ ልጅ ነኝ እና ሰፈርክን እና ያለውን ነገር ብትነግረኝ ቢያንስ እዚህ እንደ አንድ የሀገር ልጆች ምንረዳን ነገር እንትን እንላለን እና አስረዳኝ። ቦረና ወደ ሞያሌ ተራ አካባቢ ልጅ ነኝ እና ከዛ ነው የወጣሁት። በቃ ቤተሰብ ለመለወጥ ምናምን ብዬ ነው የወጣሁት። 7 ዓመት ሆነ በቃ ሳይታሰብ ያው ስደት ከገባሁ ሊቢያ ላይ ያው ደላላ እጅ ላይ ከወደኩኝ በኋላ እና በጣም ተሰቃይቼ ነው በቃ ያለፍኩት። ያው ከደላላ እጅ እስከ 2 ዓመት ድረስ ነው ያቆዩኝ። ከአቅሜ በላይ የሆነ ገንዘብ ጠይቀውኝ ቤተሰብ ቀን ሊከፍልልኝ ማይችለውን ያህል ገንዘብ ነው የተጠየቁት። በሰዓቱ በዱላ ስቀጠቀጥ ነበር። ያው በምግብ የሚቀጡናል እና ምንም ነገር ማድረግ አልቻልኩም። ያው ህይወቴ ላይ ተስፋ ቆርጬ ነበር። መጨረሻ ላይ ከ2 ዓመት በኋላ ተሸጥኩኝ ለሌላ ደላላ እና እዛም እንደ አዲስ ከአቅሜ በላይ የሆነ ገንዘብ ተጠየቁኝ። እዛም ስሰቃይበት ነበር። ዱላውም ተመሳሳይ፣ በምግብ ይቀጣሉ። የተጠየቁትን ገንዘብ ከአቅሜ በላይ ነበር። በቃ ህይወቴ ላይ ተስፋ ቆረጥኩ። እዛም 2 ዓመት ካቆይኝ በኋላ ከእንደገና ተሸጥኩ። በመሸጥ ነው በቃ ህይወቴን ያሳለፍኩት ስደት ላይ እና በጣም ተጎድቼ ነው ያሳለፍኩት።